የስልጤ ዞን በደቡብ ብሔር ብሔረሰቦችና ህዝቦች ክልል ከሚገኙት 13 ዞኖች መካከል አንዱ ነው። በሰሜንና ሰሜን ምዕራብ ከጉራጌ ዞን፣ በደቡብ ከአላባ ልዩ ወረዳ፣ በደቡብ ምዕራብ ከሃዲያ ዞንና በምስራቅ ከኦሮሚያ ክልል ጋር ይዋሰናል። ዞኑ በ8 ወረዳዎችና በአንድ የአስተዳደር ከተማ የተዋቀረ ሲሆን ዋና ከተማውም ከአዲስ አበባ ቡታጅራ ሆሳዕና መንገድ በ172 ኪሎ ሜትር ርቀት ላይ የምትገኘው የወራቤ ከተማ ናት። የዞኑ ጠቅላላ ስፋት 3047.83 ስኩዌር ኪሎ ሜትር ሲሆን ከዚህም ውስጥ 80 በመቶ የሚሆነው ወይና ደጋማ ሲሆን ቀሪው 20 በመቶ ደግሞ ደጋማ ነው። በአማካይ ከ10 እስከ 22 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን ከ800 እስከ 1200 ሚሊ ሜትር የሚደርስ ዓመታዊ የዝናብ መጠን ያገኛል። የስልጤ ዞን ጠቅላላ የህዝብ ብዛቱ ከ840 ሺህ በላይ ሲሆን ከዚህም ውስጥ 51 በመቶ ሴቶች ሲሆኑ 49 በመቶ ደግሞ ወንዶች ናቸው። የብሔረሰቡ መጠሪያ ስልጤ ሲሆን ከ99 በመቶ በላይ የሚሆነው የእስልምና ሃይማኖት ተከታይ ነው። የብሔረሰቡ ቋንቋ የሆነው ስልጥኛ ከሴሜቲክ የቋንቋዎች ቤተሰብ ይመደባል። 94 በመቶ የሚሆነው የዞኑ ህዝብ በገጠር፣ ቀሪው 6 በመቶ ደግሞ በከተማ ይኖራል። አብዛኛው የዞኑ ህዝብ በግብርና ይተዳደራል። በዞኑ ጫትና በርበሬ በዋነኛነት የሚመረቱ ሲሆን እንደ ስንዴ፣ በቆሎና ማሽላን የመሳሰሉ የጥራጥሬ ሰብሎች፣ እንሰትና የተለያዩ የፍራፍሬ አይነቶች በስፋት ይመረታሉ። በተጨማሪም በዞኑ ከፍተኛ ቁጥር ያለው የእንስሳት ሀብት ይገኛል። የስልጤ ብሔረሰብ ሕገ መንግስቱ ባጎናጸፈው መብት የዘመናት የማንነት ጥያቄው መጋቢት 23 1993 በተካሄደ ህዝበ ውሳኔ ምላሽ አግኝቶለት ራሱን በራሱ በማስተዳደር ላይ ይገኛል። የስልጤ ብሔረሰብ የማንነቱ መገለጫ የሆኑ የበርካታ ባህላዊ እሴቶች ባለቤት ነው። ከነዚህም መካከል ባህላዊ የቀን አቆጣጠር ስርዓቱ፣ የአመጋገብ ባህሉ፣ ባህላዊ የቤት አሰራሩ፣ የሐዘንና የደስታ መግለጫ ስርዓቶቹ ተጠቃሽ ናቸው። ከነዚህም በተጨማሪ ብሔረሰቡ በመረዳዳት ባህሉ፣ በስራ ወዳድነቱና በታታሪነቱም ይታወቃል። በስልጤ ዞን በርካታ ታሪካዊ ሰው ሰራሽና የተፈጥሮ መስህቦች ይገኛሉ። በተለይም አካባቢው የታላቁ የምስራቅ አፍሪካ ስምጥ ሸለቆ አካል መሆኑ ሐይቆችና ፍልውሃዎችን ጨምሮ የበርካታ ተፈጥሯዊ መስህቦች ባለቤት እንዲሆን አስችሎታል። በስልጤ ዞን ስለ ብሔረሰቡ አመጣጥና አሰፋፈር፣ በወቅቱ ስለነበረው የእስልምና ሃይማኖት መስፋፋት እንዲሁም ስለ ህብረተሰቡ ቀደም ስልጣኔ ምስክር ሊሆኑ የሚችሉ በርካታ ሃይማኖታዊና ታሪካዊ ቅርሶች ይገኛሉ። ከነዚህም መካከል በምስራቅ አዘርነት በርበሬ ወረዳ የሚገኘው የሃጂ አልዬ መስጊድ አንዱ ነው። መስጊዱ የተገነባው የብሔረሰቡ ታላቅ መሪ እንደሆኑ በሚነገርላቸው በሃጂ አልዬ ዑመር እንደሆነ ይተረካል። ሃጂ አልዬ ከአረብ ሀገር በበርበራ በኩል ወደ ኢትዮጵያ በመግባት በምስራቁ ክፍል ጥቂት ኖረው ወደዚህ አካባቢ እንደመጡና ለዛሬው የስልጤ ብሔረሰብ የዘር ሐረግ ሕያውነት ቀደምት ከነበሩት አባቶች አንዱና አንጋፋው እንደነበሩ ይነገራል።
የአካባቢው ህብረተሰብ ለሐጂ አልዬ መቃብር ስፍራና ለመስጊዱ ጥበቃና እንክብካቤ ያደርግላቸዋል። የዘውትር ሶላት ይሰግድበታል። በተጨማሪም አረፋና መውሊድን የመሳሰሉ እስላማዊ ክብረ በዓላትን ያከብርበታል። ባሊቾ ግሪሮ ወረዳ የሚገኘው አምስቱ ሴት አያቶች አርፈውበታል የሚባለው ስፍራና ጊስት ጣሂራት ጥንታዊ መስጊድ በስልጤ ብሔረሰብ ታሪክ ውስጥ ጉልህ ስፍራ ያላቸው ሃይማኖታዊ ቅርሶች ናቸው። በስልጥኛው አምስቲ ጊስተች ያፍልቦይኤት ይባላል። አምስቱ ሴት አያቶች ያረፉበት ቦታ እንደማለት ነው። በአፈ ታሪክ እንደሚነገረው ሐጂ አልዬን ተከትለው ከመጡ በርካታ ሰዎች መካከል ጊስት መኩላ፣ ጊስት ሸምሲያ፣ ጊስት መኪያ፣ ጊስት ጣሂራትና ጊስት ሙላካ የተባሉ 5 እናቶች ይገኙበታል። እነዚህ እናቶች ረጅም መንገድ በመጓዛቸው ይደክሙና በአንድ ስፍራ ያርፋሉ። ከአካባቢው ማግኘት አልቻሉምና ቡና እንዲሰጣቸው አላህን ይለምኑታል። ካሸለቡበት ቀድመው የነቁ አንደኛዋ እናት ካጠገባቸው የቡና ቁልል ይመለከታሉ። እኚሁ እናት ሌሎቹን በመቀስቀስ ቃዋየ ቆቶኮ ቃነና ብለው ያሳያቸዋል። ትርጉሙም ቡና እንደ ተራራ ቆመልን ማለት ነው። የጊስት ጣሂራት ጥንታዊ መስጊድ ከቃዋ ቆቶ ከተማ በቅርብ ርቀት በአንድ ገደላማ ስፍራ ውስጥ ይገኛል። ከወጥ ድንጋይ ተፈልፍሎ የተሰራ ሲሆን ከቅርብ ጊዜ ወዲህ ከደረሰበት የመፈራረስ አደጋ ለመታደግ የአካባቢው ህብረተሰብ በቆርቆሮ ጥገና አድርጎለታል። መስጊዱ በማንና መቼ እንደተሰራ የሚገልጽ መረጃ አልተገኘም። ይሁን እንጂ በአካባቢው ህብረተሰብ የሚነገሩ 2 አፈ ታሪኮች አሉ። አንደኛው መስጊዱ በስማቸው የሚጠራውና ከአምስቱ የስልጤ እናቶች አንዷ የሆኑት ጊስት ጣሂራት ሰርተውታል የሚል ነው። ሌላኛው ደግሞ 4ቱ እናቶች ወደ ተለያየ ስፍራ ሲሄዱ ጊስት ጣሂራት እዚሁ በመኖራቸው የአካባቢው ህብረተሰብ ለሳቸው በመታሰቢያነት ሰርቶ